ቀበሌ ገበሬ ማህበር ያሸዋ ሜዳ የቅዱስ ጊዮርጊስ ደብር ውስጥ ነው። ይህ ደብር ውስጥ እንግዲህ የመጣንበት ምክንያት ጸበል ለመጠመቅ ነው። በጸበሉ ጉዳይ ላይ እንግዲህ እኔ ራሴ ምስክር ሆኜ ነው እዚህ ጋር ቆሜ የምነግራችሁ። በጣም የሚገርም ታምረኛ ጸበል ነው። እኔ ብዙ ነገሮችን ስጽፍ፣ ብዙ ነገር ስዘግብ፣ ብዙ ነገር ሳስተላልፍ ያየሁትን ነገር ለሌሎች በማስረዳት ምንም አቅምም ሆነ ጉልበቱ አንሶኝ አያውቅም። አሁን ግን ምንም መግለጽ በማልችለው ሁኔታ ውስጥ ነው። የመጀመሪያው ቀን እኔ የተጠመቅኩ ቀን የት እንደሰወረኝ አላውቅም፣ የት እንደሄድኩኝ አላውቅም። የሰው ልጅ ምንም አቅም ጉልበት እንደሌለው ያሳየኝ ቦታ ነው። በተለይ ደግሞ በቃ ነፍሴ ወጥታ በሌላ አስተዳደር ስር ቆይታ ተመልሳ እንደገባች አድርጌ ነው በቃ ያሰብኩት። ወደ ሌላ ቦታ ነው የወሰደኝ እና በጣም የሚገርም ታምር የሆነ ጸበል ነው ያለው። አንዴ ፈልቀን 3 ጊዜ እየፈለቀ 3 ጊዜ አጥምቆ ነው ተመልሶ ከ30 ደቂቃ በኋላ የሚጀምረው። ጸበሉ በጣም ፈዋሽ ነው። በጣም ቅዱስ ጊዮርጊስ ክብሩና ቃል ኪዳኑ የተገለጸበት ቦታ ነው። ካመንኳቸው ጋራ ቃል ኪዳን እናደረኩ ነው የሚለው። እግዚአብሔርም ለቅዱስ ጊዮርጊስ የገባለት ቃል ኪዳን ነው።